ይሄ ቪዲዮ ለጀማሪዎች ነው እና ሰላም ውድ የታይታን ቴክ ተከታታይ ቤተሰቦች፣ ዛሬ የማሳያችሁ ያው አብዛኞቻችሁ ሳምሰንግ ስልክ ሶፍትዌር ስንጭን ከኮምፒውተር ጋር አይገናኝም ያስቸግረናል ላላችሁ ነው። ያው የሚያስፈልገው ድራይቨር ነው። ሳምሰንግ ዩኤስቢ ድራይቨር ያስፈልጋል እና እንዴት እንደምንጭን አሳያችኋለሁ። ተከታተሉ፣ አጭር ደቂቃ ነች። እዚህ ጋር መታችሁ ሳምሰንግ ዩኤስቢ ድራይቨር ትላላችሁ፣ ገና ይመጣል። ከዛም ኦኬ ትላላችሁ። እቺ መጀመሪያው ላይ ኦፊሻል ነች። እቺን ፋይል ዳውንሎድ ታደርጋላችሁ። እሺ ያው እንደዚህ ዳውንሎድ አድርጎ ከጨረሰ በኋላ ያው ኦፕን ፎልደር ትላላችሁ። ከዛ በኋላ ኢንስታል ትላላችሁ። እንደዚህ ሲመጣ የስ ደብል ክሊክ አድርጋችሁ ኢንስታል። እኔ መጀመሪያ ኢንስታል አድርጌዋለሁ። ያው እናንተ ለማሳየት ኢንስታል አድርገዋለሁ። ኔክስት ሴትአፑን ያው ኢንስትራክሽን ተከትላችሁ ኢንስታል ማድረግ። እሺ ጨርሷል። ፊኒሽ ትሉና ከዚህ በኋላ ኖርማሊ የተኛውንም ሳምሰንግ ስልክ ሳያስቸግራችሁ ይሰራል ማለት ነው። ድራይቨሩ እንደተጫነ እና እንዳልተጫነ ቼክ አፕ እናደርጋለን። ስታርት ትሉና ዲቫይስ ማናጀር የተኛውም ኦፕሬቲንግ ሲስተም ላይ አለ። ዊንዶውስ 7 ዊንዶውስ 10 ሁሉም ላይ ይሰራል። እዛም ኦፕን ትሉና ስልኩን ትሰካላችሁ። ይሄው እንደምታዩት በሚገባ ገብቶልኛል። ሳምሰንግ ብሎ አሳይቶኛል። ስለዚህ ከዚህ በኋላ የተኛውንም ሶፍትዌር ምንም ይቀበላል እና ቱሎችንም የፈለጋችሁትን ከዚህ በኋላ ስለምሰራላችሁ ሳብስክራይብ አድርጉ።